አህለን ዛሬ በቆንጆ ምግብ መጥቻለሁኝ። እሱም ምንድነው? ሲሊቅ አረቦች በጣም የሚወዱት ምግብ። አያችሁት? ኬክ ይመስላል ዶሮው ራሱ ማሻአላ ተባረካላ። ዳይ ወደ አሰራሩ እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁም ይሄ ቪዲዮ ለሚደርሳችሁ ለምታዩት ሁላችሁም ሰላም ብያለሁ። ሰላምታዬ ይድረሳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን 3 ዶሮ አጥቤ በቆንጆ መልኩ አጥቤ በሎሚ በጨው እንደዚህ አንዷን ዶሮ 2 ቦታ ነው ያደረኩት። 1000 ግራም ነው 3 ዶሮ። በዚህ መልኩ ቆንጆ አድርጌ ካጠብኩት በኋላ ቀዝቃዛ ውሃ ላይ ጨመርኩት። ዶሮ ካላቁላላ ነው ቀዝቃዛ ውሃ ላይ ነው መጨመር ያለብን። ለምንድነው? ከውስጥ ያለውን እኛ ደርሰን ያላጠብነውን ደሙን ምኑን ሰብስቦ ያወጣልናል በቀዝቃዛ ውሃ ስንጨምረው። ከዛን በዚህ መልኩ አያችሁ እንዴት እኔ አሁን በጨው በሎሚ በደንብ አድርጌ ነው ዘብዝፌ ያጠብኩት። ካላቁላላ ነው በዚህ መልኩ በቀዝቃዛ ውሃ እንጨምረውና አንደኛ ነገር ዶሮ ሽታ አያመጣም። ይሄ ዘነካ የሚሉት ነገር በአረብኛ አይኖረውም። አያችሁ እንደዚህ አድርጌ ከላይ ላይ ግፍፍ አድርጌ ያነሳዋለሁኝ። ገና መፍለቅለቅ ሲጀምር ንጹህ አረፋ እስኪወጣልኝ ድረስ እየጠበቅኩኝ በዚህ መልኩ አነሳዋለሁኝ። ከዛ በኋላ ቅመሞቼን ያልተፈጨ ቅመም ማለት ነው። ቆንዶ በርበሬ ድፍኑን፣ ድንብላል ድፍኑን፣ ወረገል ጋር ቀረፋ ድፍኑን እና 1 ሽንኩርት ቆራርጬ ያን ሰጣጥቄው። ሎሚው ለምንድነው የጨመርሽው ልትሉኝ ትችላላችሁ። ሎሚው የጨመርኩት ውሃዬን እንዳያጠቁርብኝ የዶሮ ከውስጥ ያለውን ደም ዝዝ አድርጎ እንዲያወጣልኝ ለዛ ነው የጨመርኩት። ውሃዬን አያችሁት? ንጹህ ውሃ ነው እና ምግቡን አያመረውም ወይ ብላችሁ ሐሳብ ሊገባችሁ ይችላል። ምግቡን አያመረውም። እናንተ ያመርብኛል ብላችሁ ሐሳብ ከገባችሁ ጁሱን ብቻ ጨምሩ። እኔ አሁን ይኸው ዶሮዬ በስሏል። 20 ደቂቃ ቆንጆ ሆኖ በስሎልኛል። የቀረውን ደግሞ ኦቨን ውስጥ አግብቼ አበስለዋለሁኝ። አያችሁት? ውሃው ንጹህ ነው። ለምን? ሩዝ ስለመቀቀልበት ማለት ነው። ይሄ ሰሊቅ አሰራር በጣም ቀላል ነው። ሰሊቅ የሰራችሁ ቀን ስራ ሰራው ወይንም ምግብ ሰራው አትሉም። የመጨረሻ ቀላል ነው። እዩት። ውሃውን በዚህ መልኩ በወንፊት ካጣራሁት በኋላ ሩዝ መስሪ ወይንም ማንኛውም አጫጭር ሩዝ እንጨምራለን። ዶሮ በቀቀልንበት ውሃ ማለት ነው። ሩዙ እስኪበስል ድረስ ደግሞ እኛ ዶሮአችን እንቀመመዋለን። እዚህ ጋር ዛፈራን፣ የተፈጨ ዛፈራን ከሌለ እርድ ጨምሮ እርድ ተጠቀሙ። እኔ ዛፈራን ስላለኝ ዛፈራንና የቀለጠ ቅቤ አድርጌያለሁ። በአረብኛ ይሄ ሰምና ነው የሚባለው። አዲስ ለምትመጡ ልጆች ይሄ ቪዲዮ ይጠቅማችኋል። ሴፍ አድርጋችሁ አስቀምጡት። እኛ በነገራችን ላይ ምንም እውቀት ሳንይዝ እንመጣና በቃ እንዝናናለን። ምግብ መስራት አልወድም፣ እኔ ለምግብ መስራት አልፈልግም አትበሉ። በቃ ስራ ነው፣ ያገኛችሁትን ስራ ስሩ። የምግብ ስራ የሚያኮራ ስራ ነው፣ የሚያስወድድ ስራ ነው። ብዙም ድካም ከውጭ ስናየው እንደምንፈራው አይደለም። እኛ በደንብ ምግብ መስራት ካወቅን ቀላል ነው የምግብ ስራ። ካላወቅን ነው ጭንቀት፣ ሀሳብ፣ ምን ልሰራ ነው፣ ምን ልትለኝ ነው ብለን የምናስበው እንጂ ምግብ ስራን ልመዱ። በተለይ አዲስ የምትመጡ ልጆች ምግብ ስራን በደንብ አድርጋችሁ ልመዱ። ወሬ፣ ጭፈራ አይጠቅማችሁም። በዚህ መልኩ ዶሮዬን በደንብ አድርጌ ከቀመምኩ ካቀባሁት በኋላ ኦቨን ውስጥ ከላይም ከታችም እሎክስበታለሁ። አሁን እዚህ ጋር ሰሊቅ ስትሰሩ የሰሊቅ ሰላጣ ምንድነው? ቲማቲም፣ ቃሪያ አረንጓዴው የሚያቃጥለው መሆን አለበት። እዚህ ጋር የፈረንጅ ቃሪያ ቀዩን እንዲያቀላልኝ ነው። እናንተ ካልፈለጋችሁ አለመጨመር ትችላላችሁ። ቲማቲሙን በርከት አድርጉት። ከዛን 1 ማንኪያ ማጁን ጠማጥም ትጨመራላችሁ። የሎሚ ጭማቂ፣ የድንብላል ቅጠሉን ፍሬሹን ማለት ነው እና ጨውና የተፈጨ ቆንዶ በርበሬ ጨመርኩኝ።
በዚህ መልኩ በደንብ አድርገን እንፈጨዋለን። እናንተ ደግሞ ነጭ ሽንኩርት መጨመር እንዳትረሱ። የኔ ቤተሰብ ነጭ ሽንኩርት ሽታውን ስለማይወድ ነው። ነጭ ሽንኩርት በጣም ነው የሚያጣፍጠው። በዚህ መልኩ መፍጫዬን እንትን እንዳይጎዳብኝ ብዬ ሁለቴ አድርጌ ነው የፈጨሁት። እዚህ ጋር ትንሽዬ ዘይቱን ጨምሬያለሁ እና ሰሊጥና ይሄ ሰላጣ አብሮ ነው የሚሄደው። ይሄን ሰሊጥ ሰርታችሁ ይሄን ሰላጣ መስራት እንዳትረሱ። አያችሁት እንዴት እንደሚያምር ማሻአላ! በጣም ነው የሚጣፍጠው። ለማንኛውም ምግብ በጣም ነው የሚያባላው። አሁን አያችሁ ሩዜ በስሎልኛል። 75% በስሏል። 75%ቱ በዶሮ ውሃ ነው የበሰለው። አሁን ደግሞ ወተት ካላችሁ 2 ሊትር ወተት ትጨምራላችሁ። ፈሳሹ ወተት ከሌላችሁ ዱቄቱን ወተት በቀዝቃዛ ውሃ ወይንም በሙቅ ውሃ ትበጠብጡታላችሁ። እኔ 12 የሾርባ ማንኪያ ዱቄቱን ወተት ተጠቅሜያለሁ። አያችሁት? ፈሳሹ ወተት ካላችሁ 2 ሊትር በቂያችሁ ነው። ግን እኔ ለሰራሁት ነው። እናንተ ከዚህ ሚያንስ የምትሰሩ ከሆነ 1 ሊትር ይበቃችኋል። ለምን እኔ 3 ዶሮ ስለሆነ የ3 ዶሮ ብዛቱን አስቡት። በዛ ልክ ደግሞ ስለሚበዛ ማለት ነው። ይሄው በዚህ መልኩ መታውና እጨምረዋለሁኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለወዳጅ ዘመዳችሁ ሼር አድርጉት። ዩቲዩብ ላይ ኢንሻአላህ ሁሌም ከዛሬ በኋላ እሰራለሁ ላለው ኢንሻአላህ ካሁን በኋላ እሰራለሁኝ ብዬ አስባለሁኝ። ይሄን ቪዲዮ የምታዩ ሁላችሁም ላይክ ሼር እንዳትረሱ። አስተያየታችሁን ደግሞ ኮሜንት መስጫው ላይ ኮሜንታችሁን አስቀምጡ። ክፍት ነው። የፈለጋችሁትን ኮሜንት ይሄ ቢሆን ይሄ ባይሆን ብላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። ይሄው እንትኑን ከጨመርኩኝ በኋላ በደንብ አድርጌ አዋህደዋለሁኝ። እንደገና የገበታ ቅቤ ወይንም ለጋ ቅቤ፣ የገበታ ቅቤ ምንድነው ለምትሉኝ፣ ለጋ ቅቤ በአረብኛ ደግሞ ዝብዳ ይባላል። እሱን ጨምርበታለሁ። 50 ግራም 100 ግራም ትጨምሩበታላችሁ። በጣም ነው የሚያጣፍጥላችሁ። እዚህ ጋር ሰዓት ለምን ፈጃለው ብዬ አሁን ብዙ ነገሮች እየተሻሻሉ ነው የመጡት። ጊዜ መቆጠብ፣ ሰዓት መቆጠብ፣ ጉልበት መቆጠብ የሚባለው ነገር አለ። ለዛ ስለሆነ እኔ ሰዓት ለመቆጠብ ከበሰለ በኋላ ሰሊጥ ሲሆን ሩዙ መታወቅ የለበትም። በደንብ ነው መብሰል ያለበት። ለዛ ከበሰለልኝ በኋላ በዚህ መልኩ ፈጨሁት። አያችሁት? አሁን ሩዝ መሆኑ አያስታውቅም። ከዛን መልሼ እሳት ላይ ጣትኩትና ለ10 ደቂቃ እንደዛ ከጣትኩት በኋላ አሁን ወደ ማቅረብ። አያችሁት? ማሻአላ ተባረከላ። ልክ ምን ላም ብሏል። ሩዝ መሆኑ ምን መሆኑ አያስታውቅም። ሰሊጥ ማለት እንደዛ ሲሆን ነው። እዚህ ጋር ደግሞ እንደገና የገበታ ቅቤ 100 ግራም አቅልጬ ነው ከላይ ላይ እናፈሳለን። ሰሊጥ ደግሞ ሰርታችሁ ስታቀርቡት እንደዚህ የገበታ ቅቤውን ካፈሰሳችሁ በኋላ ምን ታደርጋላችሁ? የቅድሙን ዶሮ ታመጡና በላይ ላይ ቁጭ ቁጭ ታደርጋላችሁ። የኔ ቤተሰብ ደግሞ ይሄን ምግብ የሚመገቡት ዶሮ በሰሊጡ ላይ እንዲቀመጥ ስለማይፈልጉ ይሄው እኔ እንደዚህ አሳምሬ በከስ በሎሚ አድርጌ አሳምሬ አስቀምጬዋለሁ። ገብለልትም ያኩለል አዩን ይላሉ አረቦች። እንደዛ ነው። ከምላሳችን አፋችን ከመብላቱ በፊት አይናችን ነው የሚበላው የሚባለው ነገር። ይሄው በሁለት ዕቃ አድርጌዋለሁኝ። ይሄን ቪዲዮዬን ከወደዳችሁልኝ ላይክ